አስደናቂው የጄን ብሬከር ሕይወትና ገጠመኝ። ጄን የተወለደችው ያለ ሁለት እግሮች በመሆኑ ወላጆቿ ሆስፒታል ውስጥ ጥለዋት በመሰወራቸው በተቀበሏት በጣም ደግ አሳዳጊዎች በእንክብካቤና በፍቅር አድጋለች። ከሁሉም በላይ ሁለት እግሮች ባይኖሯትም ምንም ማድረግ የማትችለው ነገር እንደሌለ እንድታስብ አድርገው አሳድገዋታል። በልጅነቷም የጂምናስቲክ ስፖርተኛዋንና ታዳጊዋን የኦሎምፒክ ወርቅ ባለ ሜዳሊያ ለዶሚኒክ ሙቺያኖ በነበራት ከፍተኛ ፍቅርና አድናቆት የጂምናስቲክ ስፖርትን ጀመረች። ዶሚኒክ ሙቺያኖ አሜሪካዊት ጂምናስት ስትሆን በ1996 በአትላንታ ኦሎምፒክ በጂምናስቲክ ለሀገሯ ወርቅ አስገኝታለች። ጄን ሁለት እግሮች ባይኖሯትም በመረብ ኳስ፣ ቅርጫት ኳስና በጂምናስቲክ ስፖርቶች በመሳተፍ ከፍተኛ ውጤት ማስመዝገብ ጀመረች። በጂምናስቲክ በነበራት ብቃት የታዳጊዎች ኦሎምፒክ ለመሳተፍና ሀገር አቀፍ ሽልማቶችንም ለማሸነፍ በቅታለች። የጄን የአክሮባት ስፖርት ችሎታ የብዙ ሚዲያዎች መነጋገሪያ ሆኖ ነበር። በተለይ HBO ሪል ስፖርትስ፣ ABC 2020፣ ጉድ ሞርኒንግ አሜሪካ የተሰኙት የመገናኛ ተቋማትና በዓለም አቀፍ ደረጃ ከ100 በላይ ሚዲያዎች መነጋገሪያ ሆና ነበር። ከዚህ በተጨማሪም ጄን ዓለም አቀፍ ጉዞዎችን ከብሪትኒ ስፒርስና ከሌሎች ታዋቂ ሰዎች ጋር በማድረግ የሷን ገጠመኞችና ተሞክሮች በተለያዩ ሀገራት አካፍላለች። በህይወቷ አስደናቂው ነገር የተፈጠረው ካደገች በኋላ ነበር። ጄን በማደጉ የተሰጠች ከመሆኗና የዘር ሐረጓም ከሮማኒያ መሆኑን ከማወቋ ውጭ ስለ ትክክለኛ ወላጆቿ ምንም የምታውቀው ነገር አልነበረም። የ16 ዓመት ልጅ እያለች ግን አሳዳጊዎቿ ከትክክለኛ ወላጆቿ ሌላ እህት እንዳላት ነገሯት። እህቷም ሌላ ሳትሆን በህይወቷ የምትወዳትና አሪያ አድርጋት ለጂምናስቲክ ስፖርት ፍቅር የዳረገቻት ዶሚኒክ ሙቺያኖ ሆና አገኘቻት። ጄን ይህንን ስታውቅ ለእህቷ ለዶሚኒክ እህት መሆኗን ገልጻ ደብዳቤ ከፎቶዎቿ ጋር ላከችላት። ዶሚኒክ በሁኔታው ዙሪያ ስትናገር 26 ዓመቴ ነበር። ከዚህ በፊት የማላውቃት እህት እንዳለችኝ ሳውቅ ሕይወቴን ሁሉ ቀየረው። ፎቶዎቿን ሳይ ታናሽ እህቴን ክሪስቲናን ነው የምትመስለው። እናትና አባቴን በጥያቄ ሳስጨንቃቸው ያለ ሁለት እግር የተወለደች ልጃቸውን መጣላቸውን አመኑልኝ። በዲኤንኤ ምርመራም ሲረጋገጥ ጄን እውነተኛ እህቴ ነች ብላለች። ዶሚኒክ ቀጥላም ጄን ሁለት እግር ሳይኖራት ለዚህ ሁሉ ስኬት በመብቃቷና ህልሟን እየኖረች በመሆኑ አደንቃታለሁ። እህቴ በመሆኗም እኮራለሁ። ጄን ያለችበትን ስኬት ሳስብ ቤተሰቦቼ እሷን በመጣላቸው ሳያውቁት በህይወታቸው አስደናቂውንና ሌላ ውሳኔ ወስነዋል ብዬ አስባለሁ። እኔ ባይጥሏት እነዚህን የመሰሉ በፍቅርና በታላቅ ስብና ገንብቶ የሚያሳድጉ ወላጆች አታገኝም ነበር ብዬ ነው የማምነው። እኔ የልጅነት ጊዜን ያሳለፍኩት በስቃይ ነው በማለት ገልጻለች። ወላጅ አባታቸው በ2008 በካንሰር ምክንያት ሲሞት ለብዙ ጊዜ ዶሚኒክ እህቷን በመጣሉ በነበራት ቅራኔ አታናግረውም ነበር። በመጨረሻዎቹ ቀናት ግን ዶሚኒክ ይቅርታ አድርጋለታለች። ጄን ወላጅ አባቷ ጋር ተገናኝታ አታውቅም። ወላጅ እናቷ በጊዜው ሆስፒታል ውስጥ እንድትጣል የወሰነው ባሏ እንደነበርና አማራጭም ስላልሰጣት ያን ማድረጓን ገልጻለች። ጄን በሁኔታው ብዙ ብታዝንም ወላጅ እናቷን ማግኘታ ይቅርታ አድርጋላታለች።